በ2022 FTX የተባለ በዓለም ሁለተኛው ትልቅ የክሪፕቶ ኤክስቼንጅ በአንድ ሌሊት ፈራረሰ። በቢሊዮን የሚቆጠሩ ሰዎች ገንዘብም ጠፋ። ሰዎች ገንዘባቸውን ማውጣት አልቻሉም። ለምን? ምክንያቱም ገንዘባቸውን ያስቀመጡት በራሳቸው ካዝና ሳይሆን በሌላ ሰው ኪስ ነበር። በክሪፕቶ ዓለም ወርቃማ ህግ አለ። not your keys, not your coins። ቁልፉ ያንተ ካልሆነ ገንዘቡም ያንተ አይደለም። ዛሬ የራሳችሁ ባንክ እንዴት መሆን እንደምትችሉ አሳያችኋለሁ። ሁለት አይነት የገንዘብ ማስቀመጫ መንገዶች አሉ። የመጀመሪያው ከስቶሪያል ወይም ጠባቂ ያለው የምንለው ሲሆን እንደ ባይናንስ ያሉ ኤክስቼንጆችን ያጠቃልላል። የካዝናው ቁልፍ ያለው እነሱ ጋር ነው። ፓስወርድ ቢጠፋባችሁ እነርሱን ጠይቃችሁ ማግኘት ትችላላችሁ። ግን እነሱ ከጠፉ እናንተም ትጠፋላችሁ። ሁለተኛው ደግሞ ነን ከስቶዲያል ወይም ያለ ጠባቂ ያለ ገንዘብ ማስቀመጫ አይነት ነው። ይህ ትክክለኛ ዋሌት ነው። የካዝናው ቁልፍ ያለው በእናንተ እጅ ብቻ ነው። ማንም መንግስትም ሆነ ፈጣሪ ሊነካችሁ አይችልም። ግን ቁልፉን ካጠፋችሁት ለዘላለም ጠፋ ማለት ነው። ደህንነቱ የተጠበቀ ዋሌት በሁለት ይከፈላል። የመጀመሪያው ሆት ዋሌት የምንለው ሲሆን ከኢንተርኔት ጋር የተገናኘ መተግበሪያ ነው። ለምሳሌ ትረስት ዋሌት ወይም ሜታማስክ በስልካችሁ ላይ ጭናችሁ ለቀን ተቀን ግብይት መጠቀም ትችላላችሁ። ክፍያ አያስከፍላችሁም፣ ነገር ግን ስልካችሁ በቫይረስ ከተመታ ሊሰረቅ ይችላል። ሁለተኛው ደግሞ ኮልድ ዋሌት የምንለው ሲሆን ይህ እንደ ፍላሽ ዲስክ ያለ መሳሪያ ነው። ምሳሌ ሌጀር ወይም ትሬዘር የሚባሉት ሲሆኑ ይህ መሳሪያ ከኢንተርኔት ጋር አይገናኝም። ብራችሁ የሚቀመጠው ከመስመር ውጭ ወይም ኦፍላይን ነው። በዓለም ላይ ያሉ ሀከሮች አንድ ላይ ቢሰበሰቡ እንኳን ይህንን መስበር አይችሉም። ትልቅ ብር ካላችሁ የግድ ይህንን መግዛት ይኖርባቸዋል። ዋሌት ወይም ለምሳሌ ትረስት ዋሌትን ስትከፍቱ አፕሊኬሽኑ 12 ወይም 24 እንግሊዝኛ ቃላትን ይሰጣችኋል። ምሳሌ ሰን፣ አፕል፣ ሪቨር፣ ማውንቴን እያለ ይቀጥላል። ይህ ሲድ ፍሬዝ ይባላል። ይህ የህይወታችሁ ቁልፍ ነው። ስልካችሁ ቢጠፋ በዚህ ቁልፍ ገንዘባችሁን በሌላ ስልክ መመለስ ትችላላችሁ። እንደ ማስጠንቀቂያ ያህል ይህንን 12 ቃል ለማንም አታሳዩ። ባይናንስ ሰራተኛ ነኝ የሚል እርዳታ ሰጣለሁ የሚል ማንም ሰው ቢጠይቃችሁ አትስጡ። ይህን ሰጣችሁ ማለት የጋዝናችሁ ቁልፍ ሰጣችሁ ማለት ነው። ስክሪንሾት አታድርጉ። ወረቀት ላይ በብዕር ጽፋችሁ አስተማማኝ ቦታ ውስጥ አስቀምጡት። በአጠቃላይ አሁን ቴክኖሎጂውን አውቀናል፣ ገዝተናል፣ አስተማማኝ ቦታም አስቀምጠነዋል። የቀረው የመጨረሻና ወሳኙ ጥያቄ እንዴት ነው የምናተርፈው የሚለው ነው። ነጋዴ እንሁን ወይስ ኢንቨስተር? የትኛው ያዋጣል? ብዙ ሰዎች ክሪፕቶ ላይ የሚከስሩት በዚህ የመጨረሻ ስቴፕ ላይ ነው። የሀብታሞቹን ስትራቴጂ በክፍል 5 እናያለን። እንዳያመልጣችሁ።